ጀርመን ሀገር የሚኖር ሰው የት እንደሚኖር የት እንደኖረ የሚሰራበትን ቦታ የትኛው ባንክ ብሩ እንደሚያስቀምጥ ሁሉ ነገር የተመዘገበ ነው። ልክ የሁለተኛው ዓለም ጦርነት ሲያልቅ ምንድን ነበር ያደረጉት? ኢኮኖሚያቸው እያንሰራራ ሲመጣ በ60ዎቹና በ70ዎቹ የሬጅስትሬሽን ኦፊስ ነው የሰሩት። እያንዳንዱ ሀገሪቷ ውስጥ ያለ ሰው ወይ የሚገባ ሰው የሚኖር ሰው ሄዶ የሚመዘገብበት ኦፊስ አለ። መኖሪያ ቦታው፣ አድራሻው፣ ቴሌፎን ቁጥሩን ሁሉም ነገር ያስመዘግባል። ልክ ከዛ ሲቀይር ያን ቤት ለቆ ሲወጣ ራሱ ለቆ ሌላ ቤትም ባይገባ ከዛ ቤት ሲወጣ ሄዶ ማስመዝገብ አለበት። ወጥቻለሁ የሚል ሰርቲፊኬት ያስፈልገዋል፣ ወረቀት። ከዛ ደግሞ ቤቱን ቀይሮ ሌላ ቤት እንደገና ጀርመን ውስጥ ከያዘ ያንን ቤት ደግሞ ሄዶ ማስመዝገብ አለበት ወዲያውኑ። የተወሰነ ቀን አለው፣ በ10 ቀን ውስጥ ነው ምናምን ካላስመዘገበ ቅጣት አለው፣ ትልቅ ብር ቅጣት። ይህም ነግራችሁ በ70ዎቹ በ80 በ90ዎቹ ነው የጀመሩት። አሁን የዩሮፒያ ዩኒየን ውስጥ አይደለም ወይ? የዩሮፒያ ዩኒየንን መሰረተች ጀርመን እና 3 ሀገሮች ፈረንሳይ፣ ጣሊያን ምናምን ሆነው ነው የመሰረቱት። እሱን ከመሰረቱ በኋላ ትንሽ ዓመታት ከቆዩ በኋላ ምን አምጥተዋል? ዲጂታል አይዲ ካርድ አለ የዩሮፒያ ዩኒየን ውስጥ። ማንኛውም የዩሮፒያ ዩኒየን ሀገር 28ቱ ሀገር ዲጂታል ካርድ አላቸው። ፋይዳ ማለት ነው። አሁን በእኛ ያ ዲጂታል ካርድ ማለት እያንዳንዱ ሂስትሪያችን ምን አይነት ስራ እንደምንሰራ፣ የት እንደምንኖር፣ የት ባንክ ብራችን እንዳስቀመጠን፣ ብሩን እንዴት እንዳወጣን፣ ምን እንደገዛን። ምክንያቱም የባንክ አካውንታችን ወይ የባንክ ቁጥራችንና ቴሌፎን ቁጥራችን ኢንተርኔት ባንካችን ጠቅላላ የተገናኘ ነው የሚሆነው ዩሮፒያ ዩኒየን ውስጥ ማለት ነው። እያንዳንዱ ሰው ለምሳሌ ከሀገር ሲወጣ ትኬት ሲቆርጥ በባንክ እንትኑ የሚከፍለው ያ ያውቃል ማለት ነው። ዲጂታል ካርዱ የት እንደሄደ የመጀመሪያ ሀገር ይህን ነገር ያስተዋወቀው ጀርመኖች ናቸው። ለምንድን ነው እሱ እንደዚህ ያደረጉት? ያኔ ከዲጂታል ካርዱን ከማስተዋወቃቸው በፊት ለምንድን ነው እንዲያደርጉት? የዛሬ 20 ዓመት አካባቢ እዛ ነበርኩኝ እና ለምንድን ነው ያደረጉት ብዬ ሳይ በሁለተኛው ጦርነት ከመነሳቱ በፊት መቼም በጣም ብዙ ሰው ታሪኩን ያውቀዋል። እነሱ ይሁዳዎችን ለመለየት በጣም ከብዷቸው ነበረ። ምንድነው እንደውም በኋላ ላይ ያደረጉት፣ መቼም ብዙዎቻችሁ ታውቃላችሁ፣ የኮከብ ቅርጽ ያለው ቢጫ እንትን እዚህ ላይ አድርጋችሁ እንድትዞሩ ብለው እያንዳንዱ ለመለየት የትኛው ነው ይሁዳ የትኛው ነው ይሁዳ ያልሆነ ሰው ብለው ለመለየት ያደረጉት ሲስተም በጣም አስቸግሯቸው ነበር። ከዛ ነው እያንዳንዱ ሰው ሲመዘገብ አንደኛ ምን እንደሆነ ይመዘገባል። ጀርመናዊ አይደለም። ጀርመን ሀገር ውስጥ ጀርመናዊ አይደለሁም ብሎ መቀመጥ ብቻ አይቻልም። ከየት እንደመጣን፣ የትውልድ ቦታችን ምን እንደሆነ፣ ዘራችን፣ ሃይማኖታችን፣ ሁሉ ነገር ይመዘገባል። አሁን ይሄ ዲጂታል ካርድ የሚባለው ፋይዳ የሚባለው እያንዳንዱ ዲቴላችን ምን እንደምን ላይፋችን ኮንትሮል ማድረጊያ ነው፣ ህይወታችንን መቆጣጠሪያ ሚንስ ነው። ብዙ ጊዜ ትሰማላችሁ፣ ስደተኛ ተሰዶ መጥቶ ዩሮፕ ውስጥ ገብቶ ዩሮፕን አቋርጦ ፈረንሳይን አቋርጦ በፈረንሳይና ኢንግላንድ መካከል ወንዝ አለ አይደለ? ኖርድ ሲ። እዛ ውስጥ ገብቶ ሞተ ሲባል ትሰማላችሁ። እንግዲህ አስቡ፣ ፈረንሳይን፣ ስፔንን፣ ፖርቹጋልን ሁሉን ሀገር እነዚህን ሀገሮች አቋርጦ ሆላንድን አቋርጦ ኢንግላንድ መግባት ይፈልገው ለምን እንደሆነ እንደው ፓውዝ አድርጋችሁ ብታዩ እንግሊዝ ሀገር ውስጥ ዲጂታል አይዲ ካርድ አይደለም፣ አይዲ ካርድ የለም፣ መታወቂያ የለም። ለምንድን ነው እሱ እንደዚህ ያደረጋችሁት ብላችሁ ብትጠይቋቸው ለምንድን ነው እኔ ራሴን ኮንትሮል ማድረግ ያለብኝ? መንግስት እኔን ኮንትሮል ማድረግ የለበትም። ፍሪደም ዩናይትድ ስቴትስ ውስጥም የለም፣ አይዲ ካርድ የለም። ፓስፖርት አለ። ፓስፖርት ትራቭል ዶክመንት ነው። ከሀገር ወደ ሀገር ስንሄድ፣ ሌላ ቦታ ስንሄድ የሚያስፈልገን ነው። ምንድን ነው የሚያደርጉት? ዩኬ እና ዩኤስ ውስጥ ድራይቪንግ ላይሰንስ የለም፣ መንጃ ፈቃድ ላይ ላዩ ላይ ፎቶ አለ፣ አድራሻ አለ፣ ፊኒሽ። ለዛ ነው ሰው ፍሪደም ያለበት ቦታ መሄድ የሚፈልገው። ለዛ ነው ፍሪ የሆነ ሀገር ዩሮፒያዊ ሀገር አቋርጦ ዩናይትድ ኪንግደም መግባት የሚፈልገው። አንደኛ ኮንትሮል የለም፣
እያንዳንዱ ሰው በፍሪ ሆኖ መኖር ይፈልጋል አይደል እንዴ? አሁን ምንድነው እሱ የምንባለው ሲስተም? ከዛም የባሰ ደግሞ እንደው ስናይ ሲቢዲሲ የሚባል ነገር አለ። ሴንትራል ባንክ ዲጂታል ከረንሲ ምን እያደረጉ ነው? እንደምታዩት አሁን ራሱ ብር እየጠፋ ነው። ይሄ ጥሬ ብር እሱን ማጥፋት ነው የሚፈለገው። ለምንድን ነው? ሲስተሙን ያቀለዋል ቶሎ ብሎ ለመክፈል ተብለን የዛሬ 15 ዓመት ምናምን አካባቢ ነው በቃ ብር ማጥፋት የተጀመረው ያደጉ ሀገሮች ውስጥ። አሁን እኛ ጋርም ተጀምሯል። ያው ቴሌባንኪንግ አይደል? ግን ምን ማለት መሰላችሁ? ይሄ ሴንትራል ባንክ ዲጂታል ከረንሲ ሲመጣ ተጨማሪ የዲጂታል አይዲ ካርድ የፋይዳ ተጨማሪ ነው የሚሆነው። ለምንድን ነው? እያንዳንዱ ሰው ዲጂታል የሆነ ከረንሲ ከሆነ የሚጠቀመው ብር ከሆነ የሚጠቀመው ያንን ብር ለምሳሌ መንግስት ያንን ሰው ወይ ደግሞ ባንክ ያንን ሰው ብሎክ ማድረግ ይችላል። ህይወቱን መዝጋት ይችላል። ብሩ እንዳያንቀሳቅስ ማድረግ ይችላል። ጥሬ ብር ሰው ቤቱ አስቀምጦ በዛ መጠቀም የሚችልበት ጊዜ ነው አሁን ያለነው፣ ስቲል ያለንበት አይደለ? ግን ከተወሰነ ጊዜ በኋላ እነዚህ ስፔሻሊ የሴንትራል ባንኩ ብርን አጥፍቶ ዲጂታል ብቻ እንድንጠቀም የሚያደርገውን ብር ያወጣ ቀን እያንዳንዱ ላይፋችን ኑሊፋይ መደረግ በቃ ዜሮ ማስገባት ይችላል። ፓወር ያለው አካል ማለት ነው። ዛሬ ልነግራቸው የፈለግኩት እንደነዚህ ነገሮች አሁን ዲጂታል አይዲ ካርድ እና ዲጂታል ከረንሲዎች መምጣታቸው በጣም ብዙ ላይፍ ያቃልላል አይደል? እንደምናየው ገንዘብ ይዘን መዞር አያስፈልገንም። ብዙ ነገር በቀላሉ ወዲያውኑ። በጣም የሚገርመው ይሄ ዲጂታል ካርድ ዩሮፕ ውስጥ ሲኬድ እሱን ኮምፒውተር ውስጥ ያስገቡትና እንትን አላለ ይሄ ካርድ ሬደሩ እንትን ያስገቡትና በጠቅላላ ላይፋችን የት ዶክተር እንደሄድን እና ምን አይነት ሕክምና ምን አይነት መድኃኒት እየወሰድን እንደሆነ ያሳያል። ምን ውስጥ እየገባን እንደሆነ እየነገርኳችሁ ነው። ጥቅም አለው። ጥቅሙ ፍጥነት አለው። ጥቅሙ ከአንድ ቦታ ወደ አንድ ቦታ ብር ለማዘዋወር ወይ ደግሞ ኢንፎርሜሽን ለማሳየት ማን እንደሆነ ለማሳወቅ በቀላሉ መጠቀም ይቻላል። ግን የሚያመጣውን ጉዳት ዞር ብላችሁ እንደው ብታዩት እነዚህ ነገሮች ይሄ ዲጂታል አይዲ ካርድ ይሄ ዲጂታል ከረንሲ የመጣ ቀን በጠቅላላ 100% ኮንትሮል የሚደረግ ህዝብ ነው የሚሆነው ዓለም ላይ ያለው ህዝብ። ጉድ ላክ